ሰላም ለማህበረ ቤተ እስራኤል ያለንበት በጣም ደስ የሚል አመት በዓል ከፊታችን እየቀረበ ነው። ይሄም ፑሪም ይባላል። ፑሪም በጣም ደስ የሚል አመት በዓል ነው። እንደምናውቀው እስራኤል ህዝብ ከትልቅ እስከ ትንሽ በአንድ ቀን እንዲጨፈጨፍ ተብሎ ሃማን ቤን ሃማዳታ አጋጊ የአጋግ ዘር የአማሌክ ዘር የሆነው ተነስቶ ከትልቅ እስከ ትንሽ በአንድ ቀን የእስራኤልን ህዝብ አጠፋለሁ ብሎ ተነስቶ ነበር። እግዚአብሔር አምላካችን ግን ራሱ በቋፈረው ጉድጓዶ ራሱ ያወድቆ እስራኤልን በዚህ ቀን ድል አደረጉ እና አኻሽፌሮሽ የሚባለው ከህንድ እስከ ኢትዮጵያ 127ን አገር ሲገዛ ነበር እና በዛው ሰዓት ያዋጠራጠር እናደርገው ሃማን ቤን ሃማዳታ ተሾመና እሱም ያው ንጉሱም ከፍ ሲያደርገው ሞርደኪዮስ የሚባል ነበር። ሞርደኪዮስ የሚባለውን አሁንስ እንደሆነ እሱ አይሰግድለትም ነበር እና በዛ የተነሳ በጣም ተናደደና የማን ህዝብ ነው ብሎ በጠየቀ ጊዜ የይሁዲዎች ዘር ነው ሲባል በዛ የተነሳ እንግዲህ እሱም ብቻ አይደለም ይሁዲዎችን ሁሉ አጠፋለሁ ብሎ ተነሳ እና ጣለ። ይሄ ጣም በፑሪም ወጣለት ማለት በአዳር ወጣለት በ12ኛ ወር ያው በዚህ ስለወጣለት እንግዲህ እስራኤልን ህዝብ አጠፋለሁ ብሎ ተነስቶ ነበር እና በመጨረሻ ግን እሱ በቋፈረው ጉድጓድ ራሱ ወደቀ። እግዚአብሔር አምላክ ለእስራኤል ድል አደረገላቸው እና ዛሬ በአምላክ እርዳታ የምንማረው የፑሪም ህግጋትና ትእዛዛት ወይም አላኾት ፑሪም የፑሪምን አላኻ በጥሩ ሁኔታ በደንብ አድርገን እንማራለን በእግዚአብሔር እርዳታ እና ከፊታችን እንግዲህ ሐሙስ ቀን የጾም ቀን ነው እና ሁላችን የ13 አመት ወንድ ከሆነ ሴት 12 አመት ከሆነች ይሄን ጾም መጾም አለብን ማለት ነው። ይሄ ጾም እንግዲህ የሚጾመው ቀኑ ሁላ ነው። ጾሙ ያው ከበላን ከጠጣን በኋላ ማታ ሰው ቅርፉን ከተኛ እዛን ጊዜ ጾሙ ይጀምራል ማለት ነውና ይሄ ጾም እንዳልነው በጣም ይሄን ለማስታወስ ለማለት ይሄን ታሪክ ቅድም ያልነውን ሃማን ቤን ሃማዳታ አጋጊ የሚባለው በ13ኛው ቀን የይሁዲዎችን ዘር አጠፋለሁ ብሎ ተነስቶ ስለነበረ ይሄንን በ127 አገር ደብዳቤ ልኮ ከትልቅ እስከ ትንሽ በአንድ ቀን የእስራኤል ህዝብ እንዲጠፋ ብሎ ከንጉሱ ጋር ተመሳጥረው እሱም 10,000 ብር ለንጉሱ በመስጠትና በማለት ያው በዚህ የተነሳ በመጨረሻ ግን እግዚአብሔር አምላክ ያው ለኛ ለይሁዲ ዘሮች ይሄውና ህንድል አደረገልን ለማለት እንችላለን እና ይሄ በጣም የተለየ የተቀደሰ ቀን ማለት ነው እና ስለዚህ በዚህ ቀን የእስራኤል ህዝብ ሊጨፈጨፉበት የነበረው ቀን ስለሆነ በዚህ ቀን ደግሞ አስቴርና ሞርደኪዮስ ሃማን ከወደቀ በኋላ ለይሁዲዎችና ሁለተኛ ኢጌሬት ወይም ደብዳቤ ተልኮ በ13ኛ ቀን እናንተ ትገደላላችሁ በተባለው እኛ እንገደላለን በተባለው በዛው ቀን ተሰብስባችሁ ለእግዚአብሔር ለአምላክ በጾምና በጸሎት እነዚህን ጠላቶቻችን ተበቀሏቸው በዚህ ቀን ተብሎ እና ይሄ ቀን እግዚአብሔር አምላክ ድል ያደረገበት ቀን ስለሆነ የደስታ ቀን ስለሆነ ከሞት የዳነው ቀን ስለሆነ ያው 13ኛው ቀን ይሄ የአስቴር ጾም ተብሎ የእስከዛሬ ታኒት ኤስተር ተብሎ ይሄን እንጾማለን። ስለዚህ ሁላችንም ይሄን መጾም አለብን። ግን አንዳንድ ሰው ወይም ሱካር ወይም የተለያዩ በሽታ ያሉት ሰው ካለ ይሄ አደጋ የሚያደርስ ከሆነ መጾም የለበትም በዚህ ጾም ማለት ነው። እንደዚህም እርጉዝ የሆነች ያው እሷ መጾም የለባትም። የወለደችም 24 ወር 2 አመት ማለት መጾም የለባትም። ስለዚህ በጾሞች ማለታችን ነው አስተሰሪ ኮኔውን ኪፖሪም ትጾማለች ስላለች እና ግን ሌላውን ጾም ግን
ያው መጾም የለባትም ይሄ ደግሞ የፑሪም እንዳልነው ይሄ የወይን ቤተ መቅደስ የፈረሰበት ስላልሆነ በዚህ ቀን ያው ጾሙ ቀለል ያለ ጾም ነው ስለዚህ የሚሆንለት መጾም አለበት የማይሆንለት ግን በበሽታ ጉዳይ የሆነ ችግር ካለበት መጾም የለበትም ማለት ነው ግን እንዳልነው ባለጤና የሆነ መጾም አለበት ይሄን ጾም ያው ሐሙስ ቀን እንጾመዋለን ጧትም ኦሪት ይወጣል ይነበባል የጾሙ ሁኔታ እንግዲህ በዚህ አመት እንደምናውቀው ያው እንግዲህ ሐሙስ ቀን ነው የሚወጣ እና ጧት ኦሪት ይወጣል እንደዚህም ትፊላት ሚንኻ ከሰዓት በኋላ ደግሞ ኦሪትም ይወጣል እና ከኦሪት የሚዘልቁ ያው የሚጾሙ ሰዎች መሆን አለባቸው ማለት ነው የማይጾም ካለ ከኦሪት መዝለቅ የለበትምና እንደዚሁም 6 ሰዎች የሚጾሙ ካሉ ኦሪት ይወጣል 6 ሰው ግን የሚጾሙ ከሌሉ ያው ኦሪት አይወጣም ማለት ነው እዚህ ከፓራሻት ኪቲሳ ከፊታችን ከምናነበው ሳምንት ባየኻል ሞሼ ከሚለው የሌላ መልኮት አሁንስ እንደሆነ የጥጃን የሰሩትን ያን ይነበባል ይሄ እንዳልነው ሐሙስ ቀን ኦሪቱ ይወጣል የጾመ ሰው ብቻ ነው እንትን የሚልና ያነ ወደ ማታ ሰዓት ይሄን ከጾለትነን በኋላ የትፊላት አርቢት የማታውን ጾለት ካደረግነን ማታውን ወደ ኮከብ ከወጣ በኋላ ጾሙ ሲወጣ መጊላት ኤስቴር ይነበባል የአስቴር ታሪክ ይነበባል እና የአስቴር ታሪክ የሚነበበው ማታም ይነበባል ጧትም ይነበባል እና ሁላችንም ይሄን መጊላውን መስማት አለብን የአስቴርን ታሪክ ወንዶችም ሆኑ ሴቶችም ሆኑ እንደዚህም ልጆች ከ7 አመት 9 አመት በላይ የሆኑትም እነሱ መጥተው እንዲሰሙ ማድረግ አለብን ይሄን ታሪኩን ለማስተማር ለማለት ነው እንግዲህ የእስራኤል ህዝብ ሁሉ ጊዜ ቢሆንም እንደምናየው እግዚአብሔር አምላክ እንዴት አድርጎ እንደሚጠብቀው ከዚህ ታሪክ ብዙን ልንማር እንችላለን እንግዲህ እስራኤልን ለማጥፋት አማን ተነስቶ ትልቅ እስከ ትንሽ በአንድ ቀን አጠፋለሁ ብሎ ተነስቶ በዛው ሰዓት ሞርደኪዮስ በሻራ መለህ ወይም በበሩ የሚቀመጠው ይሄን በሰማ ጊዜ ከራሱ ላይ ትብ ያደረገ ራሱ ላይ አፈርነሰነሰ እሪያለ ጮኸ ይሄ ነገርም ወደ አስቴር ተነገረ አስቴርም በዛን ጊዜ ደነገጠች ባቲትኻል ኺላማል ከይላል በጣም ፈራች ምን ሆኖ ነው ሐታ የሚባለውን ሰደደችና ምን ሆነ ነው ምን ደረሰብህ እንደዚህ አድርገህ ከራስ ላይ ሁላ ነስነስህ የምትል የምትጮህ ለምንድን ነው በዛው ሰዓት ሞርደኪዮስ ነገራት ሃማን የሚባለው ከትልቅ እስከ ትንሽ ባንድ ቀን እኛን ለማጥፋት ይሄን ከንጉሱ ጋር ሆነው ይሄን ነገር ያው ተወስኗል ሲላት በዛን ሰዓት ሷም መለሰችለት ይሄው ልብስም ምናምን ግን ከዛውም ደግሞ ያላት ምንድነው እና እኔ ምለምንሽ ወደ ንጉሱ ግቢ ንጉሱ እንግዲህ ቀርበሽ ይሄን የወሰነውን ሃማንና በገንዘብ ያደረገው ሁላ ይሄን ነገር እንድታከሽው ይሄን ነገር ሁላ አሁንስ እንደሆነ እንዲሰራዝልን ብሎ በነገራት ጊዜ አስቴር ምን አለችው ታውቃለህ ከንጉሱ ፊት ማንም አይቀርብም ማንም ሊቀርብ አይችልም እና እኔም 30 ቀን አልተጠራሁም እንዴት አደርጌ ከንጉሱ ፊት ገባለሁ አንድ ሰው ደግሞ ንጉሱ ሳይጠራ የሚገባ ይሞታል እኔም 30 ቀን አልተጠራሁም በዛው ሰዓት ሞርደኪዮስ ምን አላት አልተዳሚ በናፍሽህ ሊ ማለት البيت המלך כי מחרש תחיש בעת הזאת רווח והצלה יעמוד ליהודים ממקום אחר ואת ובית אביך תאבדו በአሁኑ ጊዜ ዝም ብትይ
እኔ ከመንግስት ከንጉስ ቤት ነው ያለኝ ብለሽ እኔ እንደ ልቤ እዚህ ልድን እችላለሁ አንቺም ያባትሽም ትውልድ ዘርሽ ሁላ እስከ ላይ ይጠፋል ለምንድን ነው እንደዚህ ያላት እንግዲህ የአስቴር ሚታ ወይም አያት ሳኦል ነው የነበረው እግዚአብሔር አምላክ ሳኦልን ያማሌክን ዘር አጥፋ ሲለው ሳያጠፋ ቀርቷል ስለዚህ ሞርደኪዮስ ምን አላት ኢሽሚን ይለዋል የሚኒ ማለት ምንድነው የቢንያሚን ነገድ ናቸው የነበሩ እንግዲህ አስቴር ያው አጎቷ ነው የነበር ሞርደኪዮስ እና ስለዚህ ሞርደኪዮስ ያላት ምንድነው የኛ አባቶች ያደረጉትን ሳኦል ያላጠፋውን ያማሌክ ዘር ነው ሃማን አሁን እሱን ለማጥፋት እንችላለን ይሄን ካላደረግሽ ግን ያን ኃጢያት ቀድሞ የነበረው በአያታችን የተነሳ በእኛ ላይም ያን ነገር ሊደርስ ይችላልና እኛ ለዘላለም ይሄን ካልፈጸምነን ኃጢያቱ ለዘላለም ቤተሰባችን ሁሉ ያጠፋል ብሎም ሊቃውንቶች ያስረዳሉ ግን የሚለው ምንድነው በአሁን ጊዜ ዝም ብቲ አንቺም ያባትሽም ትውልድ የሆነ ሁላ ይጠፋል እና ይሄን በሰማች ጊዜ ምን አለችው ይሁዲዎቹ ሁላ ሰብስባቸው ለክኖሴት ኮላ ይሁዲ እና 3 ቀን ይጾሙልኝ እኔም ሳልጠራ ህጉን ጥሼ እሄዳለሁ በሞትም እሞታለሁ ምንም ነገር ለነፍስ ያልፈራም ብላ እሷም ከሴቶች ጋር ካሉት እንጾማለን ብለው በሶስተኛው ቀን ወደ ንጉሱ ገባች ወደ ንጉሱ በገባች ጊዜ በዛን ጊዜ ንጉሱ አያት እንዲያው ልቡን ማረከችው አስቴር እንዲያው መልኳ ሌላ ሆነ እግዚአብሔር አምላክ ጸጋውን ሰጣት አስቴር ምንድነው የምትፈልጊ እኔማ መፈልገው ነገ ከማደርገው ግብዣ አንተና ሃማን እንድትመጡ እሺ ቶሎ በሉ ይሄን ነገር ማድረግ አለባችሁ ብሎ ያው ላካቸው እና በዛው ሰዓት ለሃማንም ይሄን ነገር ተነገረ ሃማንም ደስ አለው መቼም ይሄውና ክብርም ንጉሱም የንጉሱ ምሽትም እንደዚህ ያደርገው ግብዣ ጠርተውኛል ብሎ ከዛ ሄደ እና አስቴር ምንድነው ብሎ ሲጠይቃት አንድ ነገር መለምነው በንጉሱ መጎስ ካገኘው እኔ መፈልገው ለነገ ደግሞ ከግብዣው ደግሞ ከሃማን ጋር ደግመህ እንድትመጣ ንጉሱ እሺ ብሎ በጣም ደስ አለው ሃማን በጣም ደስ አለው እሷ ግን አስቴር የሆነ ነገር ፈልጋ ነበር የሆነ ፍንጭ ነገር የሆነ ነገር ፈልጋ ነበር ዝም ብላ አይደለም ይሄን ነገር ያደረገችው ሁለተኛ ቀን የለመነች እና በዛው ለሊት ግን ንጉሱ እንቅልፍ እንዲተኛ ቢል እንቅልፍ አልወስደዋል በህልሙ እየመጣ በጎ ለሰራልህ እንዲያው ለምን ደግሞ ሳትከፍለውም እያለ በህልሙን ምችም እየመጣ እንትን ይለዋል እስኪ ማስታወሻውን መጽሐፍ አምጧላቸው አመጡት ያንን መጽሐፍ ቢያመጡ ከዛ ላይ ተጽፎ የተገኘ ምንድነው ሞርደኪዮስ ንጉሱን ሁለት ቢግታንና ቴረሽ የሚባሉ እነዚህ ሁለቱ ቢግታንና ቴረሽ የሚባሉ ንጉሱን ለመግደል መርዝ ከመግቡ ሊያገቡ ሲሉ ይሄን አገብተው ካገቡ በኋላ ይሄን ነገር ሞርደኪዮስ ተናግሮ ንጉሱን አድኖታል ለሱ ምን ተከፈለለት ምንም አልተከፈለለት እና ወዲያውም ጧት ሆነ ወዲያው ሃማን የመጣው ምንድነው ሞርደኪዮስን ከእንጨቱ ላይ እንዲያንጠላጥሉት ብሎ ይሄን ሊለምን መጥቷል አሁን በዛን ሰዓት ማን ነው በደጃፉ አለ ሲል ሃማን ጥሩት ይምጣ ሃማንም ገባ አሁን ምን አለው እንዲያው ንጉሱ የሚወደው
እንዲያው እሱን ከፍ ለማድረግ የሚፈልግ እሱን ትልቅ ማይረግ ትልቅ ደረጃ ለማድረስ የሚፈልግ ሰው ንጉሱ አለ እና ለሱ እንዲያው ምን እናደርግለት በልቡ ምን አለ ከኔ የበለጠ ማን አለ ብሎ እንደዚህማ ከሆነ ንጉሱ በነገሰበት ቀን ዘውዱን ያደረገው በፈረሱ የጋለበበት ያንን ወስደን ያንን ሰው በልብስ በጥሩ ሁኔታ በደንብ አድርጎ ተለባብሶ በመንግስት በንጉስ ልብስ ተለባብሶ በአገሩ ሁላ ንጉሱ አሁንስ እንደሆነ የሱን ክብር የሚፈልግ እንደዚህ ይደረግለት ይያሉ አንድ ሰው የተመረጠ ዋናው የሆነ ከመንግስትህ እሱን ያዞረ በየከተማው ሁላ ያዞረ አሁን ይሄን በሰማ ጊዜ ንጉሱ ካልከው ሁላ እቺን ሂደህ ለሞርደኪዮስ አድርግ ማን ነው ሞርደኪዮስ በደጃፉ የሚቀመጥ የዛን ጊዜ ለነገጠ በጣም እንዴት ጠላቴን የሚጠላውን ላጠፋው የሚለውን አሁን ነገሩ ሁላ እንዴት ሆነብኝ ብሎ ግን የንጉሱ ትእዛዝ ነው ልብሱንም ፈረሱንም ይዞ ከሞርደኪዮስ ሄደ ሞርደኪዮስ በዛን ሰዓት ባየው ጊዜ ይሄ መናጢ መጣ ብሎ ተማሪዎች ሊቃውንቶች እንደሚሉ ነበሩ በሉ ሂዱ አሁን በዛን ሰዓት ናሆና ምን ስትማሩ ነበር እንደዚህና እንደዚህ ስንማር የናንተ ትምህርት እንደዚህ አድርጎ 10,000 ብር የከፈልኩት ይሄን እንደዚህ አድርጎ አጠፋፋቀው አሁን ናሆና ንጉሱ ልብስ ሰጥቷልና ይሄን ልብስ ተለባበሳለሁ አይ እንዴት አድርጌ ነው እንደምታየው ጸጉሬ አድጓል የንጉሱን ልብስ ለመልበስ እኮ ጸጉሬን ተስተካክዬ እንደዚህም ገላይን ታጥቤ አሁን አስር ምን አደረገች እንደሚሉት ሊቃውንቶች ሱቁ ሁላ ዘጋች የባገሩ ሁላ የሚያስተካክሉት ማንም እንዳስተካክል ተብሎ ትእዛዝ ተሰጠ ቢሄድ ታጣ እሱ ራሱ ጸጉሩን አስተካከለው እና በመጨረሻም ያንን ልብስ አለበሰው እና ከሱ ላይ ተረቅጦ ከዛ ፈረስ ላይ ዘልቆ እንደዚህ አድርጎ በየከተማ ሁላ እያዞረ ያው ወደ ማታም ተመለሰ ወዲያውም ገና ሳያርፍ ከቤቱ ሳይገባ ወዲያው ባስቸኳይና ተጠርታል ተብሎ ወደዛ ሄደ በዛን ጊዜ አስቴር ተናገረች ምንድነው አስቴር የምትፈልጊ ይሄውና እኔን ህዝቤን ከትልቅ እስከ ትንሽ ለማጥፋት የተነሳ ሰው አለ ሌላ ነገር ቅጣት ቢሆን ዝም ብል ነበር ግን ነፍሳችን ለመግደል ነው ነፍሳችን ለማጥፋት ማን ነው እንደዚህ የሚያደርግ ነው ይሄው ለሐማን የተቀመጠው ሐማን ደነገጠ የዛን ጊዜ መጥተው ይሄውና ያዘጋጀው እንጨት ለሞርደኪዮስ አለ ተብሎ በመጨረሻ ዘላይ ተንጠለጠለ ባጭሩ ነው ታሪኩን ያደረኩት ግን ይሄውላችሁ ይሄን ታሪክ የመሰለ እግዚአብሔር አምላክ ለማን ነው የሚያደርግ ለእስራኤል ነው እና ይሄን ታሪክ በመግቢላት ኤስቴር ሁለት ጊዜ መነበብ አለበት አንድ ማታ ሐሙስ ጾሙ እንደወጣ እንግዲህ ጾለት ከተደረገ በኋላ ምግብ ለመብላት ይቻላል ከጾለት ቤቱ ማለት ምግብ ትንሽ ካፌ ወይም ኡጋ መቅመስ ይቻላል ወዲያው ግን ሰው ወደ ቤቱ እንዳይሄድ ያው ያንን መግቢላት ኤስቴር መነበብ አለበት የአስቴርን ታሪክ ይሄ ለዘላለም እንዲነበብ ይሄን ታሪክ የፑሪም ሁላ ትእዛዝ ይሄ ነገር እንዲደረግ ብለው ሞርደኪዮስና አስቴር ይሄን ህግና ትእዛዝ እንትን ብለውታል ስለዚህ ወንዶችም ሴቶችም ይሄን ትእዛዝ መፈጸም አለባቸው እንደዚህም ሴቶች እንበል የሚያነብላቸው ሰው ካለ 10 ከሆኑ ወይም 10 ሴቶች ከሆኑ ቡራኬ ሁላ ለመደረግ ይቻላል የመጀመሪያው ሁሉ ጊዜ ይደረጋል የመጨረሻው ግን 10 ሰው ያስፈልጋል ብዙም ጊዜ 10 ሰው ወንድ ብቻ ነው ቃዲሽ ስንል የተለያዩ ነገሮች ስናደርግ
10 ወንዶች ያስፈልጋል በአስቴር ታሪክ ግን 10 ሴቶችም ካሉ የመጨረሻው ቡራኬ ሊመረቅ ይችላል ለምንድነው ዋናው እንግዲህ ታሪኩን ያደረገችው አስቴር ናት ይሄ እንግዲህ የሁሉም ትእዛዝ ህግ ስለሆነ ወንድ ሴት አይለውም ሁሉም ይሄን ትእዛዝ መፈጸም አለበት ስለዚህ ሴቶችም ይሄን ትእዛዝ መፈጸም አለባቸው ጸሎት ቤት መጥተው ማታ የአስቴርን ታሪክ ሲነበብ መስማት አለባቸው ማለት ነው እና ይሄ ነው እና ወደ ማታውም ጸሎት ሲደረግ አለ አሁንስ እንደሆነ አላኒሲም ባላ ፑርካን እግዚአብሔር አምላክ ላደረገነት ታምር ተብሎ ቢሜ ሞርደኻይ በእስቴር በሹሻና ቢራ ሻማድ አማናራሻ ለአቤድ ולהשמיד את כל היהודים מנער ועד זקן טף ונפשים ביום אחד ושללם לבוז פתשגן הכתב להינתן እናም ሁላ ያደረገውን እግዚአብሔር አምላክ እንዴት አድርጎ እንዳዳነነን ጸሎቱም ይገባል ያንንም ይጸለታል ግን ዋናው ትልቁ ትእዛዙ ምንድነው የአስቴር ታሪክ መነበብ አለበት የአስቴር ታሪክ የሚነበበው እንዳለው ማታ ይነበባል ሐሙስ ማታ እንደዚህም ደግሞ ይሄን ከጨረስን በኋላ ቡራኬ ተደረገ በኋላ ለበረከታው ደግሞ ዓርብ ጧት ወደ ጸሎት ቤት እንመጣለን በዚህ አመት ኢየሩሳሌም ያሉትን የሚያነቡት ዓርብ ቀን ነው ኢየሩሳሌም እንግዲህ አብዛኛውን በግንብ ስለተገነባች በግንብ የተገነባ ቀደም ሲል ኢያሱ ወልደ ነዌ እሱ በሱም ጊዜ የተገነባች ከተማ ካለች በ15 ነው የሚያነቡ በ15 በዚህ ግን ግንብ ያልተገነባ በኢያሱ ወልደ ነዌ እንደ አሽዶድ እንደ ተለያዩ ከተማዎች እንደ ቴልአቪቭ እነዚህ በ14 ነው የሚያነቡ የሚሉ አንዳንዶች ግን ግንብ ምናልባት የነበራቸው ነበሩ ግን ቦታው ዙሮ የተሰራበት ከሌላ ቦታ ይሆናል በማለት እነ ቤርሸባ እነ አኮ እነ ቲቤሪያ እነ ቤትሻአን እነዚህ ሁላ ከተማዎች ያው እነዚህ ከተማዎች ሁላ ማንበብ ያለባቸው በ14 ያነባሉ በ15 ማንበብ አለባቸው ለምናልባት ለማለት ነው እና በዚህ አመት ግን ሁሉም የሚያነበው ዓርብ ቀን ነው የኢየሩሳሌምም ቢሆንም የሌላ ሁላ በ14 ነው ግን ኢየሩሳሌም ፑሪም መሹላሽ ይባላል ፑሪም መሹላሽ ማለት ምንድነው እንግዲህ ኢየሩሳሌም የሚኖሩ ሰዎች ዓርብ ቀን ሐሙስ ያው ጾሙ እንደኛ የሚጾማሉ እንደዚህ ምግላውን ሐሙስ ማታ ያነባሉ ዓርብ ይከልሱታል ጧት ይሄ ምግላ ኤስተር ብቻ ነው የሚያነቡ አላኒሲም ባላ ፑርካን ግን አይሉ እንደኛ አይሉ እኛ እንግዲህ አሽዶድ ያሉት በሌላ ሁላ ከተማዎች በዚህ ቀን ስለ ታሪክ ስላደረክለን ብለን እንላለን እነሱ በሻባት በዓርብ ቀን ማታኖት ለአቪዮኒ የሚሰጣሉ ማለት ለዳዎች የሚሰጥ ስጦታ አለ ይሄን ዓርብ ቀን ይፈጽሙታል ቅዳሜ አላኒሲም ይላሉ ቅዳሜ አላኒሲም ማለት አለባቸው እንደዚሁም ደግሞ ኦሪት ያወጣሉ በዛውን ቀን ኦሪት ይወጣል ስለ አማሌክ ሁለት ኦሪት ማውጣት አለባቸው ስለ አማሌክ ታሪክ ባያቡ አማሌክ ባይላኸም በእስራኤል ከሚለው ከኦሪት ዘጸአት የሚነበብ አለ ይሄ ለኢየሩሳሌም ብቻ ለሚኖሩት ነው በሻባት እነዚህን ትእዛዞች የሚፈጽሙ እሁድ ቀን ደግሞ ምን ያደርጋሉ ሰዑዳውን ምግቡንም የሚበሉበት እሁድ ቀን ነው ፌስታ የሚያደርጉበት እንደዚህ ማታኖት ለሚሽሏህ ማኖት እነዚህ ደግሞ እሁድ ቀን ስለዚህ ፑሪም ሽላሽ የተባለው ህጋቸው ያው ዓርብ ቀን ቅዳሜ ቀን ትእዛዝ አላቸው እሁድ ቀን ትእዛዝ አላቸው ሶስት ትእዛዞች በሶስት ቀን አላቸው እኛ ግን ኢየሩሳሌም የሌለነው የምንፈጽመው ሁሉንም ዓርብ ቀን ነው እነዚህ ሁሉ ትእዛዞች እና ስለዚህ እንዳልነው ጧት ያው ኦሪት እናወጣለን ከኦሪት ዘጸአት የሚነበበው ኢየሩሳሌም ቅዳሜ ነው የሚያወጡ እኛ ግን ዓርብ ቀን የፑሪምን ታሪክ
በኦሪቱ የተጻፈውን የምናገር ደግሞ በዛው ቀን ነው ኦሪቱ ከተነበበ በኋላ መጊላው ደግሞ ይነበባል ሁለተኛ ይከለሳል መጊላት ኤስተር ይነበባል ጧት ጸሎት ቤት መጥተን ሁላችንም መጸለይ አለብን እና ይሄ መጊላው ታሪኩ ተተረከ በኋላ የመጨረሻ ቡራኬ ደግሞ ይመረቃል የመጨረሻ ቡራኬ ይመረቃል ያን ተመረቀ በኋላ ተባረከ በኋላ ያው እንግዲህ ቡራኬው የሚመረቅ በመጊላው ከማንበባችን በፊት 3 ቡራኬዎች ይመረቃሉ ያው ማታ 3 ናቸው ጧት 2 ነው የሚሆኑ እንግዲህ ማታ የሚናነበው ሐሙስ ማታ አሸር ቅድሻኑ በሚጾታ በጽባኑ አሊክሮታ መጊሊ አልሚክራ መጊላ መጊላውን ለማንበብ ላበቃነን ብለን ሁለተኛው ደግሞ ሻሳኒ ሲም ባሩኻታ ሽመሎከኑ መለኽ ዓለም ሻሳኒ ሲም ላቮተኑ በያሚ ማህን ባዝማናዘ በዛን ጊዜም ታምር ያደረገልን በአሁን ጊዜም ታምር ለሚያደርግልን ብለን ይሄንን መርቃለን ሶስተኛው ደግሞ ሼኽያኑ በኪማኑ በይጊያኑ ላዝማናዘ እግዚአብሔር አምላክ እንኳን ለዚህ ዘመን አበቃነ ጧት ግን መጊላው ሲነበብ 2 ቡራኬ ነው የሚመረቅ ይሄን መጊላውን ለማንበብና ለአባቶቻችን ታምር ላደረክ ግን ሼኽያኑ እንኳን ለዚህ ያደረሰነ ማታውን መርቀናል ስለዚህ 2 ጊዜ መመረቅ ያለበትን በማለት እነዚህ 2 ቡራኬዎች ይደረጋሉ እና መጊላው እንዳልነው የሚነበበው ያው ማታም እንደዚህም ጧት መሆን አለበት ማለት ነው እሺ ይሄን እንግዲህ ይሄን ትእዛዝ ከፈጸምን በኋላ ዓርብ ቀን ህጉንና ትእዛዙን ከፈጸምን በኋላ የመጊላውን ጨረስን በኋላ ጸሎቱን ጨረስን በኋላ ትእዛዞች የሚፈጸሙ አሉ እነዚህ ትእዛዞች 3 ትእዛዞችን ፈጽማለን ባጣ እንግዲህ መጊላውን አንብበናል ጨርሰናል አንዱን ሁለተኛ ደግሞ የሚደረገው ማታኖት ለኤቪዮኒ የተጻፈው ከመጊላው እያንዳንዳችን ለዳዎች ገንዘብ መስጠት አለብን ማታኖት ለኤቪዮኒ ዳዎች ለሆኑት ለነሱ ገንዘብ መስጠት አለብን ለስንት ዳሃ መስጠት አለብን ለ2 ዳሃ ለ2 ዳሃ ይሄን ምን ሰጠው እንግዲህ ያው 25 ወይም 30 ብር ነው ለእያንዳንዱ ዳሃ ይሄን 30 ብር የሚሆን ሰጥተን ለኦሪት ለሚማሩ ከሆኑ በጣም በለጥ ያለ የተበለጠ ይሆናል ለነሱ አንዳንድ ጊዜ ገቢያቸው አነስት ስላለ ለነሱ የሚረዳ በለጥ ይላልና ያው በዛውን ቀን 2 ዳዎች ፈልጎ ለነዚህ ዳዎች ገንዘብ መስጠት አለበት 30 ብር ዘደር ወንድም ሆነ ሴትም ሆነ ያንዳንዱ ትእዛዙን የመፈጸም አለበት ወንድ ለወንዲስት ሴት ለሴትስት ለምንድነው ብዙ ነገር ወንድ ለሴት ሴት ለወንድ ሲደረግ በዛን ጊዜ ያው ብዙ ነገሮች እንዳይል ስለዚህ ይሄ ነው ባለትዳር የሆነች እንደዚህም ባለትዳር የሆነ እሱ ወንድ ለወንድ ሄዶ ለሌላው ይሄን ስጦታ ሰጥቼሻለሁ ብሎ ይሄ ነገር ደስ የማይል ነገር ስለሆነ ወንዱ ሴት ለሴት ያንን መስጠት አለባቸው ማለት ነው ወንዶች 2 እንዳልነው ለ2 ዳዎች ይሰጣሉ እንደዚህም ደግሞ ሴቶች ደግሞ ለ2 ዳሃ ፈልገው ደግሞ መስጠት አለባቸው ከፈለጉ በባላቸው ምክንያት አድርገው ያንን የነሱን እንዲሰጥ ለማድረግ ይችላሉ ይሄ ምንም ችግር የለውም ማለት ነው እሺ ይሄ እንግዲህ ማታኖት ለኤቪዮኒ የሚባለው ነው ሶስተኛው ትእዛዝ ደግሞ ከመጊላው ጋር አብረን ስንቆጥረው ሚሽሎአኽ ማኖት ሲል 2 ነገሮች የበሰሉም ሆኑ ያልበሰሉም ሆኑ እነዛን ለጓደኛችን መስጠት አለብን እንግዲህ ሃማን ያደረገው ምንድነው የሽኖ አመኻድ መፉዛው መፉጋድ
አንድ ህዝብ አለ ህጉንና ተዛዙን እንግዲህ ያምላክን ህግና ተዛዝም ቢፈጽሙ ቢሉ እነሱ ግን አንድነት የላቸው ስላለ ለንጉሱ ይሄን ስላለ እኛ ደግሞ አንድ መሆናችን በዚህ ቀን ማስታወቅ አለብን እንዴት አድርገን ነው ለጓደኛችን ስሰጥ ፍቅርና ሳያለን እስራኤል አንድ ሲሆን ሁሉ ጊዜ ጠንካራ ነው የሚሆን ስለዚህ እያንዳንዳችን በዚህ ቀን ሁለት ነገሮች ወይ መጠጥ ሊሆን ይችላል ወይንና እንደዚሁም የተለያየ አሁን እንበል ቢስሊ ወይም ባምባ ዛሬ መቼም በማምጣቂም ሆኗል እና ያንን ወስዶ ወይም ደግሞ እንጀራ በወጥ አድርጎም የተለያዩ ነገሮችም ይሄን ማዘጋጅቶ ለመስጠት ይችላል እያንዳንዱ ደስ እንዳለው እንኳን ሌላ ስጋም ህምቃረር ያለ ስጋንን ተናደርጎ መስጠት ይችላል ይሄ እንደሚሽሏህ ማለት ነው የሚቆጠር ዋናው ነገር የሚበላ ነገሮች ለሰው የሚጠቀምባቸው ያንን መስጠት አለበት ስለዚህ ሁለት ነገሮች ሚሽሏህ ማኖት ኢሽ ለረኤው አንድ ሰው ለጓደኛው መስጠት አለበት ማኖት ማለት ሁለት ነገሮች መሆን አለበት ማለት ነው ስለዚህ ሁለት የሚበሉ ነገሮች እነዚህን ባንድ ላይ አድርጎ ያንን መስጠት አለበት ማለት ነው ይሄ ሚሽሏህ ማኖት ይባላል ይሄን ትእዛዝ መፈጸም አለብን የመጨረሻው ትእዛዝ ደግሞ ሚሽቴ ማለት ምንድነው ደስታ ፌስታ መደሰት አለብን እስከ ስካርም በናፎሁ አሸን ይችልቷ ይሁዲ መማበሶንም እንደሚለው እስከ ስካርም መድረስ አለብን የሚሉ አሉ ስለዚህ በዚህ መጠጥ በዚህ ቀን መደሰት አለብን ነገር ሁሉ ግልብጥብጥ ስላለ ነው ሐማን እገላለሁ አጠፋለሁ ያለው በመጨረሻ እሱ ጠፋ እና ነገሩ ግልብጥብጥ ስላለ ስለዚህ ለማሳየት ታህፖሴት የሚያደርጉ ግን ከዚህ ላይ ከታህፖሴት የተለያዩ መልኮች ሰው ከፊቱ ያደረገ ወይም ብዙ ነገሮች የሚደረጉ ነገሮች አሉ እዚህ መጠንቀቅ ያለብን ኦሪቱ የሚለው የወንድ ልብስ ከሴት እንዳይሆን የሴት ልብስ ከወንድ ላይ እንዳይሆን ለኦሪቱ ይሄን ትእዛዝ ሰጥቷል አንዳንዶች በዚህ ቀን ሴቶች ለወንድ ሚትኻፕሲም አሉ ማለት ምንድነው መስለው እንደ ወንድ ሆነው ይቀርባሉ ወንዶች ደግሞ ሴት ሆነው ደግሞ ወይም ኻጻይ ታደርገው የተለያዩ ነገሮች ያደረጉ ሊፕስቲክ ያደረጉ ይሄ ተከለከለ ነው ይሄ የኦሪት ህግ ትእዛዝ ማለት ነው አንድ ሰው ሌላ ነገሮችን ቢያደርግ ብሰደር ግን ኦሪቱ የሚለው የሴትን ልብስ ወንድ እንዳይለብስ ወንድም የሴትን ልብስ እንዳይለብስ ሴትም የወንድን ልብስ እንዳትለብስ እያለ ይሄን ትእዛዝ ብዙዎች ሳያውቁ እየተላለፉ ነው ልብስ ቀሚስ አድርገው ምናምን አድርገው ያው ሴት መስለው በዚህም ቀን ለሚያደርጉ ለሚሉ የኦሪት ትእዛዝ ማለት ነው ስለዚህ ሌላ ነገሮች ይቻላል ግን ይሄን ነገር የኦሪት ህግና ትእዛዝ በዚህ ነገር መጠንቀቅ አለብን ማለት ነው ስለዚህ በዚህ ቀን ደግሞ ደስታ ይሆናል መብል መበላት አለበት ስጋ መበላት አለበት ወይን መጠጣት አለበት መደሰት አለብን በዚህ አመት ግን አረብ ቀን ስለሆነ እንግዲህ ደግሞ ሰንበት አለች ስለዚህ ቀደም ብለን ምግቡን መብላት አለብን ያው ከ10 ሰዓት ጀምረን እስከ 2 ሰዓት ይሄ ቢያንስ የሚሆንለት እስከ 11 ከ50 ለሚሆንለት 10 ጉዳይ ለ12 ይሄ ጥሩ ነው ላልሆነለት ግን ህጉ የሚፈቅደው እስከ 2 ሰዓት ከ40 ይቻላል ይሄን ሰውዳ ለማድረግ ይሄን ያላደረገ ፀሐይ እስከምትገባ ለማድረግ ይችላል እና ስለዚህ ይሄን ትእዛዝ መፈጸም አለብን መብላት መጠጣት መደሰት ይሄ ቀን እግዚአብሔር አምላክ ላደረገልን ታምር ላደረገልን ትልቅ ነገሮች እግዚአብሔርን አምላካችን ማመስገን ስላለብን ይሄን እነዚህ ናቸው ትእዛዞች የፑሪም ትእዛዞች እግዚአብሔር አምላክ አሁን እንደነ በህጉ በስነ ስርዓት ምን የደም ልቦና ይስጠናል
חג שמח